የጣሊያን ጋዜጦች ቪቫ ሚኒሊክ ቪቫ ጣይቱ እያሉ በትልቁ ሄድላይን ናፖሊዮን ሌሎች ታላላቅ ሰዎች ሲጠሩ እንደነበረው በትልቅ ሄድላይን ጋዜጦቻቸው ላይ እነዚህን ትልልቅ ሰዎች ጋዜጣ ላይ ለማወጅ ሞክረዋል። መሞከር ብቻ ሳይሆን ተገደዋል። አዋጅ! እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አሳፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞት የሁሉ ነውና ስለኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም። ከእንግዲህ የሚያሳፍረኛል ብዬ አልጠራጠርም። አሁን አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የአገሬን ከብት ማለቅ የሰውንም መርከም አይቼ እስካሁን ዝም ብለ ደግሞ እያለፈ እንደ ፍልፈል መሬት ቆፈር ጀመረ። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የአገሬ ሰው ካሁን ቀደም የበደለ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት አለ በጉልበት እርደኝ፣ ጉልበት ለሌለ ለልጅ ለሚስት ለሃይማኖት ስትል በሐዘን እርደኝ። ወስልቴ የቀረ ግን ኋላ ትጣላኛለህ። አልተውህም ማርያምን፣ ለዚያም አላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሶስት ከጥቅምት እኩሌታ ድረስ ወሬሉ ከተለጉኝ። ለጠላት እጅ አትስጥ፣ ለሀገር ግንባርህን ስጥ። ለሀገር ራስህን ብትሰጥ ስጦታ ነው ሽልማት ነው። ፎክሬ ሸሸ ሀገር አበላሸ። በልገስግስ ጀግናዬ በልገስግስ ጓዴ። ድፍረት ያለው ምንም የማይፈራ ነገ ይሆናል ሀገር የሚያስጠራ። በሪ ግንዱን ጉጥ ነው ፈሱ እንኳን ለሀገሩ አይሆንም ለራሱ። ተናፋካኪ ዘራ አንበሳዬ በልፍጠን በልገስግስ። እንግዳ ተቀባይነን ብንል እንደሞኝ ቆጥረውን የገዛ መሬታችንን ሊወስዱ ይምጡ። እኛ የኢትዮጵያውያን ልጆች ሽንፈትን አናውቅም። የጀግና ሞቱ አንድ ነው፣ ፈሪ ግን ከመሞቱ በፊት 10 ጊዜ ይሞታል። Look who we are the dreamers, we make it happen, 'cause we can see it. ብዙ ወላጆች ጋር በቅርበት ነው የምንሰራው። እውነት ለመናገር ዴይ ቱ ዴይ በቃ ልጆቹን የምናየው ፕሮግረስ አንዳንዴ እስከ ማልቀስ እንደርሳለን፣ አንዳንዴ እንደነግጣለን። ቃል የማያወጣ ልጅ ቃል ሲያወጣ በቃ ለእኛ ትልቅ ነገር ነው። ተናገረ እኮ ቃል አወጣ እኮ እንደዚህ ያለ እኮ በራሱ የማያደርግ ልጅ መብላት የማይችል ልጅ ድንገት ማንኪያ አንስቶ ከጎረሰ ግቢው ሌላ ታሪክ ውስጥ ነው የሚገባው። ግሎሪ ትምህርት ቤት ስመጣ በሀዘንና በችግር ነበር የመጣሁት። ችግሬንም ሀዘኔንም ተቀብሎ ተምኔት ዛሬ እንደምታዩት እንደዚህ አልነበረችም፣ ደስተኛ አልነበረችም። አትታዘዝም፣ ራሷን ትሬት አታረግም። አሁን እግዚአብሔር ከነሱ ጋር ሆኖ ደስተኛ አድርጎ ይቺ ልጅ ለጥሩ ደረጃ አብቅቶልና አመሰግናለሁኝ በጣም እውነት ለመናገር ባባዬ እንደዚህ አልነበረም። ብዙ ፕሮግረስ ነው ያየሁትና እግዚአብሔር ይስጥልኝ ለማለት ነው። ከዚህ ብቻ ሳይሆን ሁላችንም በቤታችን ሆነን እናግዛቸው። መራ በመቀበላቸው ብቻ ለምን እኔ ከባዶ ነው እዚህ አምጥቼ ማስተምረው። በአካባቢ በጣም ተቸግሬ ነው ይሄን ሁሉ ድረስ መጥቼ ነው። በመቀበላቸው ብቻ ማብቃት ሌላ ጉዳይ ሆኖ በመቀበላቸው ብቻ በጣም ትምህርት ቤቱን አመሰግናለሁ። ዘነ ፌስቲቫል ቀን ስላደረሰን ልጆቻችን የራሳቸውን ፕሮግራም ማቅረብ ስለቻሉ እንዲሁም ደግሞ ወረዳው ምን ያህል ከኛ ጋር ኮላቦሬትድ ሆኖ ስፔሻል ኒድ ላይ እየሰራ እንደሆነ እዚህ ያለው የሚደረግላቸው ነገር እንዳለ ሆኖ ወላጅ የሚያደርገው ደግሞ የበለጠ አጭር ሰዓት ብትሆን አንዳንድ የምትፈልጉትን አስተያየት ከመምህራኖች ከባለሙያዎች ወስዳችሁ በምን መልኩ ልጆቻችሁን ድጋፉን እንደምትቀጥሉ በዛው መልክ ከሄዳችሁ የልጆቻችሁ ለውጥ ቶሎ ቶሎ የምታዩት ይሆናል። እሺ ሲመደብ ለመኖር እጅግ በጣም ምቹ ቢሆንም ለንትኑ ለማይ